በጤፍ ዱቄትና በእንቁላል ቆንጆ ጨጨብሳ እንስራ። 5 እንቁላል ኮረሪማና ጨው ጨምረን ካቀላቀልን በኋላ 2 ማንኪያ የጤፍ ዱቄት ነፍተን እንዳይያያዝብን በደንብ ማማሰል እንዳይጓጉል የጋለ መጥበሻ ላይ ቅቤና ትንሽ ዘይት አንድ ላይ አድርገን ከዛም የጤፉንና የእንቁላሉን ውህድ ጨምረን እንደዚህ በደንብ ማማሰል ፍርፍር እስኪል እንዳይያዝና እንዳይጓጉል እስኪ በስል ድረስ እንደዚህ እያገለባበጠን እጃችንን ሳናሳርፍ በደንብ አድርገን እያገላበጠን ማብሰል። ቃናው ልክ እንደ ጨጨብሳ ነው የሚለው። ላይ ተጨማሪ ቅቤ መጨረሻ ላይ መጨመር እንችላለን። እንደዚህ ያማረ ቆንጆ ቁርስ ይሆናል። በጤፍ ዱቄትና በእንቁላል እንደዚህ አድርጋችሁ ሞክሩት። በጣም ነው የሚጣፍጠው። መልካም ቁርስ።